አባቴ ጊዮሜሪስ ሂር ዊ ጎ ተባለ። እንግዲህ ወያላው ሲጀመር ይህን ዝውውር ያዘገየው የሐምሌን ወር ደሞዝ ላለመክፈል ነው። እውነት ውሸት አንወሻሽ። ወያላ እንተዋወቃለን ሲጀመር። አሁን ኦማር ቤራጋ ምን አለበት እንደዚህ ኮኔን ተጫዋታ አንተ ብትጨርሰው ምን አለበት? አሁን እሺ ወያላ መጣ ቴሌማንስን ግን በቃ እንዳትሰድበው እሺ። ጉማሬሽ ይችላል፣ አምነናል፣ ይችላል። በቃ እንደው ወያላ ተፋጣኝ ተወድ እንኳን ደስ አለ። በቃ ተፋጣኝ ነው። ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ የሚቀር መስሏችሁ ነበር። ያው በ24 ሰዓት ልዩነት ውስጥ አርሰናል ፈጥረው ተንቀሳቅሰው ተጫዋች በእጃቸው ለማስገባት ወሳኙ ምዕራፍ እየተቀላቀሉ እንደሚገኙ ዴቪድ ኦርነስቲን ከፋብሪዚዮ ሮማኖ በክንድ በማይልስ በቃ የሚርቀው የተሻለው ጋዜጠኛ በዝርዝር ዘግቦታል። ብሩኖ ጊማሬሽ አርሰናል የሚያደርገውን ዝውውር በሳምንት የጤና ምርመራውን በማድረግ የማከናወን እድሉም ሰፊ ስለመሆኑ መረጃዎች እየጠቆሙ ይገኛሉ። ባለን 3 ደቂቃ ባነሰ ጊዜ ውስጥ ሰማራይዝ አድርጌ ለማቅረብ ጥረት አደርጋለሁ። ዘ ታይምስ እንደዘገበው ከሆነ አርሰናል 70 ሚሊዮን ፓውንድ በቀጥታ ይከፍላሉ። አቋሙ እየታየ 10 ሚሊዮን ፓውንድ ማለት በድምሩ 80 ሚሊዮን ፓውንድ ወጪ አድርገው ተጫዋች ለማስፈረም ጥረት ያደርጋሉ ነው። 28 ዓመት ላይ ነው የሚገኘው ብሩኖ ጊማሬሽ 29 ጨዋታ አድርጓል። ዘንድሮ በተጠናቀቀው ዘመን 9 ጎል አስቆጥሮ 5 ኳስ አመቻችቶ አቀብሏል። ድንቅ ብቃት ያሳየ ተጫዋች ነው። 28 ዓመት ላይ ነው የሚገኘው። እስከ 2030 እንደሚዘልቅ የ5 ዓመት ኮንትራትም ከአርሰናል ጋር ለመፈራረም ተስማምቶ አጠናቋል። ኒውካስሎች እስኪፈቅዱ ነበር የሚጠብቀው። ተጫዋቹ ባለፈው እሁድ ብራዚል ለቆ ወደ ስፔን በማቅናት ሌማንጋ ላይ ያረፈውን የኒውካስል እግር ኳስ ክለብ የቀድመ ውድድር ዝግጅት ይቀላቀላል ተብሎ ቢገመትም ወደ ስፍራው ማቅናቱ ነበር ባይዘው። ይሄ ደግሞ ለክለቡ ያለውን አመለካከት ያሳያቸዋል። በቃ ፕሮፌሽናል ተጫዋች ነው። አክብሮ ሄደ። ወደ አርሰናል እንደሚያቀናቁ ያውቀዋል፣ ግን በቃ አክብሮ ሄደ። በቃ ገብቷቸዋል። እና አሁን ወደ ለንደን በመቅናት የጤና ምርመራውን ያከናውናል ተብሎ ነው የሚገመተው። በመድፈኞቹ የታሪክ መዝገብና ማህደር ውስጥ እንደ ጊልቤርቶ ሲልቫ፣ ዴኒልሰን፣ ኤዱ ጋስፐር አይነት ብራዚላዊ አማካኞች እንደነበሩ ይታወሳል። አሁን ደግሞ ብሩኖ ጊማሬሽ የራሱን አሻራ ለማሳረፍ ወደ ሰሜን ለንደን ያመራል ማለት ነው። የተጫዋቹም የጤና ምርመራ ለማድረግ ከክለቡ ኒውካስል የመልካም ፈቃድና እንዲሁም ደግሞ መልካም ጉዞ ይሄ የጤና ምርመራውን እንዲያደርግ ብቻ ፈቃድ እንዲሰጡት እየተጠባበቀ ይገኛል። የአርሰናልን የአማካይ መስመር ወደ ላቀ ደረጃ አሸጋግሯል ተብሎ የሚጠበቀው ዝውውር ነው። ይህንን ዝውውር ለማከናወን አርሰናል ቆርጦ ተነስቷል። በ24 ሰዓት ውስጥ የቀረቡ ጥያቄ ውድቅ ነበር። በ24 ሰዓት ውስጥ እንደገና የተሻለ ኦፈር አቅርበዋል ማለት ነው እና አሁን በጎ ምላሽ የማግኘት እድላቸው በጣም ከፍተኛ ነው። 39 ቁጥር ይሰጠዋል። የ39 ቁጥርና ከዚህ ተጫዋች ጋር ያላቸውን ታሪክ ከዚህ በፊት ቪዲዮ ሰርቼላችኋለሁ። የአባቱ ታክሲ ቁጥር ናት 39 ቁጥር። ብዙ ጥሩ ኮኔክሽን እንደ ትውስታም ያው ከዳ ቤተሰብ ነው የመጣው። ታክሲ ነጂ ነው አባቱና 39 ቁጥር ያንን ይወክልለታል። በተጠናቀቀው የወር ዘመን የቡድኑ ከፍተኛ ጎል አስቆጣሪ እንዲሁም አሲስትም አድርጎ ነው ያጠናቀው። በነገራችን ላይ ጎልም አሲስትም ብሩኖ ጊማሬሽ ነው። ሜዳ ላይ ነበረው 2455 ደቂቃ ነበር። በአጠቃላይ 85.9 በመቶ የተሳካ ኳስ የማቀበል ስኬት አለው። በየ90 ደቂቃው በአማካኝ 6.1 የሜዳ ላይ ፍልሚዎችን፣ ሽኩቻዎችን፣ ኳስ ማስጣል ሂደቶችን ያስመዘግባል። ሌላ ታሪክ ነው የልጅ ጋይስ። በጣም ጥሩ አቅም ነው ያለው። የአርሰናል የአማካይ መስመር ወደ ላቀ ምዕራፍ ነው የሚያሸጋግረው። ባለፉት 3 ዓመታት በእንግሊዝ ፕሪሚየር ሊግ የተሻለ ዱዌል ከሱ በላይ ልታመጡ አትችሉም። ካይሴዶ ምናምን ራይስ ምናምን ወፍ ብሩኖ ጊማሬሽ ነው የመሰለ ዱዌል የተመዘገበ ስኬት ያለው ተጫዋች የለም እና የብሩኖ ጊማሬሽ ለአርሰናል የሀገሩ ልጆች እንደ ማርቲኔሊ፣ ጋብሪኤል ማጋሌሽ፣ ጋብሪኤል ሱስ ጋር የማጣመረን እድል ያገኛል። አርሰናል በፕሪሚየር ሊግ ባለፉት 3 ዓመታት በርካታ ኳሶችን የነጠቃ ተጫዋች እንደመሆኑ መጠን ለመድፈኞቹ ዋንጫ ለማስጠበቅ በሚሄዱበት ርቀት ላይ ትልቅ ግባትም እንደሚሆንላቸው ይገምታል። እኔ እንኳን ደስ አላችሁ ብያለሁ የአርሰናል ደጋፊዎች። ቀጣይ ቪኒሺየስ ጁኒየር። ስለዚህ ተጫዋች ደግሞ በጣም ሰበር ጉዳዮች የተሰሞኑ ነገር በሰፊው እመጣበታለሁ። ይመቻችሁ። ሰበር ዜና ጋይስ፣ እንግዲህ የብሩኖ ጊማሬሽ አሰልቺ የነበረው የዝውውር ሂደት እንግዲህ ዴቪድ ኦርንስቴን እንደተለመደው እንደዘገበው ከሆነ ወደ መጠናቀቁ ደረጃ ደርሷል። ኒውካስል እና አርሰናል ወደ መጨረሻው ስቴጅ ላይ ደርሷል። ብሩኖ ጊማሬሽ የሜዲካል ቀኑን መች እንደሚያደርግ ብቻ ነው ግሪን ላይት እየተጠባበቀ ያለው ከኒውካስል። ኦልሬዲ የ28 ዓመቱ ጨራቁ ሚድፊልደር ጎስት እንዳለው ብቸኛው ብሩኖ ወደ ክለባችን እንግዲህ ሊቀላቀለን ነው እንግዲህ ጋይስ። ከዛ ቀጣይ የትኛው ብራዚላዊ ነው የሚመጣው ነው? ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ። ዘገነርስ እሳት ለብሰው እሳት ጎርሰው ነው የሚመጡት። በቀጣዩ ውድድር ዓመት አርሰናልን ማን ነው የሚቋቋመው? ከባድ ነው። ለማንኛውም እንደዚህ አይነት ፈጣንና ታማኝነት ያላቸው የዝውውር ዜናዎች እንዲደርሷችሁ ፎሎ ማድረጋችሁን አትርሱ። አሁን የወጣ መረጃ ብሩኖ ጊማሬሽ ወደ አርሰናል። የአርሰናል ደጋፊዎች ወዴት ናችሁ? የሁላችሁ ላይቭ ላይ ደጋግማችሁ የምትጠይቁኝ የብሩኖ ጊማሬሽ ጉዳይ ዛሬ መቋጫውን አግኝቷል። ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ። ዴቪድ ኦርንስቴ አሁን ባወጣው መረጃ መሰረት ክለብ ቱ ክለብ አግሪመንት ጨርሰው አከፋፈል ላይ እያወሩ ነው። ልጁም ሜዲካል ፍቃድ ሲሰጠው ሜዲካሉን የሚጨርስ ይሆናል። ብሩኖ ጊማሬሽ ባለፈው እንደነገርኳችሁ ለአርሰናል የመሃል ሜዳ ጥራት የሚሰጥ ኳስ መሸከም የሚችል እጅግ በጣም አስገራሚ ልጅ ነው ያገኛችሁት እና
አርቴታ በዚህ ሰዓት ምን እንደሚል ታውቃላችሁ? ተገኘ ወዳጅ ነው የሚለው። መሀል ሜዳውን እርግጥ ነው የሚያደርግላችሁ። እንኳን ደስ አላችሁ ለማለት ፈልጋለሁ። አረ ዩናይትድ እባክህን፣ አረ ወይኔ 6 ቁጥር ዘንድሮ አሽቃባጩኝ ይቀር። ኮፒ ሊንክና ሼር ማድረግ እንዳይረሳ። ፎሎም ያደርጋችሁ። ጣናነሽ ገባች። እንኳን ደስ አላችሁ። ቡርኖ ጉማሬሽን ለማሳመን እኮ እንዲሁ አንድ ድንግል ሴትን ማሳመን ይቀላል። የምሬን ነው። ስንት መከራ ማርያምን። ኧረ በቅዱስ ሚካኤል እንኳን በሰላም መጣ። ይባል ገባ። በቃ እናቴን ምር አንዱ በጣም ቋጥረን ነበር፣ አልተሳካም። አንደኛው ፍሬ ፈርጧል። ገባ። በቃ ገብቷል። እንኳን ደስ አላችሁ ገነርስ። ሰበር ዜና፣ አርሰናል ከኒውካስትል ዩናይትድ ጋር ብሩኖ ጉማሬሽ ለማስፈረም ሙሉ ስምምነት ላይ ደርሰዋል። የ28 ዓመቱ ተጫዋች አሁን ላይ የሕክምና ምርመራውን ለማድረግና ዝውውሩን ለማጠናቀቅ የኒውካስትል ፍቃድ እየጠበቀ ይገኛል። እንግዲህ ይህ መረጃ ያደረሰን ታማኙ የመረጃ ምንጭ ዴቪድ ኦርንስቴ ሲሆን ውድ የአርሰን ደጋፊዎች አሁን ላይ ብሩኖ ጉማሬሽ እንግዲህ የአርሰን ተጫዋች እንደሆነ አምነናል። ብዙ ጠብቀናል። አሁን ላይ እንግዲህ ሂር ዊ ጎ እስኪባል ደግሞ እንጠብቅ ለማለት ወዳለሁ።